ደሞ ሲዳማ ቡና ከወላይታ ዲቻ ከተሸነፈ የሱሙዳውን 5 ጊዜ ዞራለሁ በራ ሰላም እንዴት ናችሁ? ሁሉ ሰላም ሁሉ ሸጋ እግዚአብሔር ይመስገን። እንዴት ናችሁ? መቼስ ይጫውታ ከሲዳማ ዲቻ ከሲዳማ ቡና ከወላይታ ዲቻ ይጫውታ እንግዲህ ብዙ አነጋጋሪ ነገሮች አምጥቷል። አንዱ ሲዳማ ቡና ከተሸነፈ እኔ ራሴን እዚህ ሀይቅ ውስጥ ከትቼ አጠፋለሁ ያለ ነው ቪዲዮ አለኝ። ካፉ ተሰማላችሁ። አንደኛው ደግሞ ወላይታ ዲቻ ከተሸነፈ እኔ ይሄንን የሚያምረውን ጸጉር ላጫለው ያለ ነው። ሌላኛው ደግሞ ሲዳማ ቡና ከተሸነፈ ሱሙዳ ወይ የሐዋሳው ገብርኤል ዋናው ትልቁን አደባባይ በራቁቲ 5 ጊዜ ዞራለው ያለ ነው። እንግዲህ ከነሱ አፍ እንስማ። አንተ ደግሞ እኔ ደግሞ አልለቀም አኮበራ ለልንሸም ነግራለሁ። ታዩት ሁላችሁም ቃሉን ማጠፍ የለበትም። ባለፈው ይሄ ልጅ ሲዳማ ቡና ወላይታ ዲቻን ካሸነፈ ጸጉሩን ይላጫለው ሰምቻለሁ። እንግዲያውስ እኔ ደግሞ ሲዳማ ቡና ከወላይታ ዲቻ ከተሸነፈ የሱሙዳውን 5 ጊዜ ዞራለሁ በራቁቴ ይኸው ቃሌ ነው አኮበራ ለልንሸም ነግራለሁ። ደግምላለው 6 ዞርላለሁ እናሸንፋለን። አንተ ደግሞ እኔ ደግሞ አልለቀም። አንተ ስሙዳ አደባባይ በራቁቴ 5 ጊዜ ልዞር ነው። እኔ 6 አረግልሃለሁ። 6 አረግልሃለሁ። ቃልን ጠብቅ። እኔ ራሴ ልጭልሃለሁ ጸጉሩን እኔ ራሴ ልጠዋለሁ። ችግር የለም። እኔ ሲዳማ ቡና ካሸነፈ ጸጉሬን ራስህ ነው የምልጭ። በቃ ባንዳፍ እዛ ሰው ይበለ ባልኩት መሰረት ያው ጸጉሬን እላጫለሁ። ችግር የለም። እሱ ራሱ መላጨት ይችላል። የኔን ጸጉር ይላጨኝ ችግር የለም። ነገር ግን እሱ ቃሉን ካጠፈ ያው የምታዩት ሁላችሁም ቃሉን ማጠፍ የለበትም። ስሙዳ አደባባይን 5 ጊዜ ዞራለሁ ብሏል። ራቁቴ ዞራለሁ። ደግሞ ምዞረው በራቁቱ ነው። ያው ቃሌ ነው። ቃልን ጠብቅ። ቃሌ ነው። ጭና አንድነታችን ይጠናከር። አብሽር። ሲዳማ ቡና የሚሸነፍ ከሆነ እኔ እዚህ ሀይቅ ውስጥ ገብቼ ራሴን አጠፋለሁ። ቃሌ ነው። ራሴን አጠፋለሁ። እንግዲህ እንደሰማችሁ ነው። ማንዩን ራሱን ያጥፋው፣ ማንዩን ደግሞ በርቃና ሮጦ ራሱን የሚያዋርደው ደግሞ ማንዩ ጎፈሬውን ተልጦ መላጣው ነው የሚቀረው። የምናየው ይሆናል። ቀኗ ትደርሳለች። አትቀርም እኮ እንደፈከሩ እስቲ እውነት በቃ ለቃላቸው ታማኝ ነው። በቃላቸው ይታመናሉ። ማንስ ታማኝ ሆኖ ቃሉን የሚፈጽመው ማን ደግሞ የማይፈጽመው እናያለን። ወይ ዲቻ ማሸነፉ ወይ ቡና ማሸነፉ አይቀርም። ከአንዳቸው አንድ ማሸነፋቸው ስለዚህ እስቲ እናያቸዋለን። ጉድ እንላለን። ሰላም ጤና ይስጥልኝ። ይህንን ፔጅን ሰብስክራይብ አድርጉልኝ። አመሰግናለሁ ስለተከታተላችሁ።